ዲያቆናት በንጽህና ኖረው በንጽህና አግብተው መቀጠል ይችላሉ። ካልሆነ ደግሞ መንኩሰው ወደ ምንኩስና ህይወት ወደ ቅስና ማደግ ይችላሉ። ቅስናውን ወይ በትዳር ወይ በምንኩስና ነው ሊያመጡት የሚችሉት። እና ያ ዲያቆን ከአንዲት ውብ ሴት ጋር አደረና ክህነቱ ፈረሰ። እና ክህነቱ እንደፈረሰ ታወቀ። ማን ሀገር ውስጥ ያስቀምጠው? እሱ አንዴ ለሰራው ኃጢአት ሰው ብዙ ዓመት እያስታወሰ አቆሰለው። እና ሰው ይሄን ያክል ካቆሰልኩ እግዚአብሔርማ ይሄን ያክል ያዝንብኝ ይሆን ብሎ ወጣና ጉድጓድ ቆፍሮ ስለ ኃጢአት ያለቅሳለሁ ብሎ ጉድጓድ ውስጥ ገባ። እና ሰው ስለዛ ሰው ኃጢአተኛነት ያሳይ የነበረው መልስ ግን እግዚአብሔርን አላስደሰተውም። ማንም ሰው በነገራችን ላይ እኔ እናንተ ኃጢአት ሰርቶ ያለን ሰው ኃጢአተኛ ነው ብለን በምንደጋግመው ክስና ወቀሳዎች ውስጥ እግዚአብሔር ደግ አረጋችሁ እኔም እኮ መናገር እንደው ምልከው አጥቼ ነው አይልም። ማንነን እኛስ እሱ እንደዛ የምንለው? በደሉን ሰርቶ በደለኛ ነው ማለት አንድ ነገር ነው። ስለሰራው በደል ግን የሚምረው እግዚአብሔር እንዳለ እኛ ደግሞ እንደማይምረው አስመስለን ተስፋ እስኪቆርጥ ድረስ ማስጨነቅ ሌላ ነገር። አስቀመጣው፣ ጉድጓድ ውስጥ ቆፍሮ ገባና መጸለይ ጀመረ። እና ከተማው ላይ አገሩ ላይ ዝናብ ጠፋ ሙሉ በሙሉ በቃ ምንም ነገር አልገኝም ማለት። ከዛ በኋላ እግዚአብሔር ለዝናቡ የለምኑት የነበሩትን ህዝብ ለሊቀ ጳጳሱ ምን ያለው መሰለ? ያ ጉድጓድ ቆፍሮ ያለው ዲያቆን ይጸልይልኝ ያለው። ክሩሲፊክሽን ኦፍ ኢጎ ማለት ይሄ ነው። አቃ ዳገት ሆነባቸው። እንዴት እሱን ሄደው አባረውት ሊያውም መቼም የዝናብ ነገር ነው አሉና ሄዱ። እና ፈራታባ እያሉ ደስ ሳይላቸው በቃ እንደው እባክህ ዝናብ ጠፍቶ ብትጸልይልን ምናምን ሲሉ እኔ በየትኛው አቅሜ ስለ ዝናብ እንኳን እጸልያለሁ? የሰማዩን ከፍታ እንኳን ቀና ብዬ ማየት የማልችል ክፉ ዲያቆን ነኝ ብሎ ገና ቀና ሲል ሰማዩ ዝናቡ ዘርግፋል። አሁን የእግዚአብሔርን ምህረት እንዲህ ልትለው አትችልም። በቃ ከማረህ ማረህ ነው። ምን ያርግህ እንግዲህ? አንተ ለምን ተማረ ብለህ ቅር ይልሃል እንዴ? እሱን የጎበኘ እግዚአብሔር እኔን የሚጎብኘኝ ትላለህ እንጂ። በቃ የኃጢአት ክፋቱ ሰርታ መገኘት ሳይሆን በአንተ ኃጢአተኛነት ውስጥ ሌሎቹም እንደማይማሩ አድርገህ ግን ማሰብ ነው። እሱ ነው በጣም ደግሞ ሰውንም ጭምር የሚጎዳውም ነገር አይመስልም? በጣም ክፉ ስለሆነ በጣም ነው የሚያሳዝነው። እና ብዙ ሰው በመንፈሳዊ ህይወት ውስጥ ለመዳን ከክርስቶስ ጋር አብሮ ለመኖር በሚያደርገው ህይወት ውስጥ ከባድ የሚያደርገው የእምነቱና የእውቀቱ ማነስ ብቻ ሳይሆን ያንን እንዳያሳድግ ራሱ የማይፈቅዱለት ምክንያቶች መብዛታቸው። የትም ቦታ ስትገባ የሆነ ነገር አያጣህም። ልታውቅ ስትገባ አላዋቂ ነህ ውጣ ትባላለህ። አለማመንህን አምነህ ስትመጣ ለምን አላመንክም ትባላለህ። ይሄን እኮ አኪዩዝ የሚያደርግህ እግዚአብሔር አይደለም። አምነናል ብለው ፐርሲቭ የሚያደርጉት ሰዎች ደካማ የሆኑ ሰዎች ናቸውና እንደዚህ አይነት ፈተና ውስጥ ያለን ሰዎች ወቀሳዎቻቸው ከሰዎች የመነጩ ናቸው እንጂ እግዚአብሔር ሰልችቶት እኛን ላለማግኘት የሚናገራቸው ንግግሮች እንዳልሆነ አውቀው በጣም ብንስተካከሉላችንም ጥሩ ነው ላለው